ሰላም ሰላም እንዴት ናችሁ? ውድ የቲክቶክ ቤተሰቦቻችን፣ ዛሬ እንግዲህ በአንድ አስገራሚ አፕሊኬሽን መጥቼላችኋለሁ። ይህም የአፕሊኬሽኑ ስም ፕሪሚስ ይባላል እና አፕሊኬሽኑ ምንድነው የሚያደርገው? የተለያዩ ጥያቄዎችን ፎቶ የማንሳት ጥያቄዎች ሊሆኑ ይችላሉ፣ የምርጫ ጥያቄዎች ሊሆኑ ይችላሉ። እነሱን ሰሌክት እያደረገን በመመለስና ጥያቄዎችን በመስራት ብር የምናገኝበት ሪል የሆነ አሪፍ አፕሊኬሽን ነው ማሳያችሁ። የአፕሊኬሽኑም ስም ፕሪሚስ ይባላል። እዚህ ጋር ያለችው ነች እና በውስጡ ምን የያዘ ነው? በየቀኑ አሁን ሰዓቱም ስለሄደ 3 ሰዓት ስላለፈ አያሳየኝም ጥያቄዎቹን። ጠዋትም ሰርቼ ነበር ከ3 ሰዓት በፊት እና አያሳየኝም። ለዛ ነው። ግን እናንተ በየቀኑ ቢያንስ ማታ ከ5 ሰዓት በኋላ እና ጠዋት እስከ 2 ተኩል እስከ 3 ሰዓት አካባቢ ብዙ ጥያቄዎች ይመጣሉ። ቢያንስ 2 ወይም ደግሞ 3 ጥያቄዎች ይመጣሉ። እያንዳንዳቸው 2 ብር ያስገኛሉ እና እነሱን ጥያቄዎች በመመለስ ብር መሰብሰብ ትችላላችሁ። ዊዝድሮ ማድረግ ይቻላል ማለት ነው። ገንዘብ ለማውጣት ግዴታ 50 ብር መሙላት አለበት። እኔ አሁን እዚህ ጋር የሰበሰብኩት የገንዘብ መጠን 43 ብር ከ50 ሳንቲም ነው። ገንዘብ ለማውጣት ተጨማሪ 6 ብር ከ50 ሳንቲም ያገኙ ይላል። አጠቃላይ 50 ብር ሲሆን ነው ገንዘቡን ዊዝድሮ ወይም ደግሞ በካርድ መልክ መቀየር የሚቻለው ማለት ነው። እና ወደ አካውንትም ማስተላለፍ ትራንስፈር ማድረግ ይቻላል። ከዚህኛው አይነት ጥያቄዎች ውጪ ደግሞ በተጨማሪ የፎቶ ወይም ደግሞ ቪዲዮ የማንሳት ጥያቄዎች አሉ። እነሱ ደግሞ ከ12 ብር ጀምሮ እስከ 400 እስከ 500 ብር የሚያስገኙ የተለያዩ ጥያቄዎች አሉ። በተለይ ከዚህ በፊት ያን ያክል ሰውም የተጠቃሚ ብዛት ትንሽ በሆነበት ጊዜ ላይ በተለይ ትንሽ ነበረ ሰውም እና ብዙ ብር ነበር የሚሰጠው 300 400 ብር ነበር ለአንድ የፎቶ የቪዲዮ ጥያቄ። አሁን ግን የሰውን ብዛት በመጣ ቁጥር ብሩ ሲከፋፈል ብዙ ሰውም ስለሚሰራ ወርዶ 15 ብር 20 ብር ሆኗል። ግን እሱንም እየሰራችሁ በ5 ደቂቃ ባልሞላ ሰዓት ውስጥ 15 ብር 20 ብር ማግኘት ትችላላችሁ እና ሪል የሆነ ትክክለኛ የሚከፍል አፕሊኬሽን ነው። እና ሞላሉ አከፋፈቱም ቀላል ነው። በስልክ ቁጥር እና በስም ነው የምትከፍቱት። ከዛ ኢሜል ይጠይቃችኋል። የምትጠቀሙበትን ኢሜል ትከፍቱና አካውንት ከፍታችሁ በዚህ መጠቀም ነው። እና ጥያቄዎቹ ደግሞ በየቀኑ ስለሆነ የሚመጡት አሪፍ ናቸው። ይኸው እዚህ ጋር አሁን እስካሁን የሰበሰብኩት የገንዘብ መጠን አለ እንደምታዩት። ወደ ታች ደግሞ ስትወርዱ በእንቅስቃሴ ውስጥ ላይ ያሉ በግምገማ ላይ ያለ ጠዋት የተሰራ ጥያቄ አለ። እየጸደቁ እስካሁን ከዚህ በፊት ያሉ ብዙ ጥያቄዎች አሉ። እንዲሁም አካውንት የሚለውን ደግሞ ስነካው የተለያዩ የሴቲንጎች እና ጥያቄ መጠየቂያ መልእክት ማስቀመጫ ሳጥኖች አሉ። ቋንቋውን እናንተ ወደ ፈለጋችሁበት ቋንቋ ቀይራችሁ መጠቀም ትችላላችሁ። እኔ አሁን እንዲቀለኝ ጀስት አማርኛ አድርግቼው ነው። እናንተ ከፈለጋችሁ ኦሮምኛ፣ ከፈለጋችሁ እንግሊዘኛ፣ ከፈለጋችሁ ደግሞ በሌላ ቋንቋ አድርጋችሁ መስራት ትችላላችሁ እና በጣም አሪፍ አፕሊኬሽን ነው። ተጠቀሙበት። ይመቻችሁ።